የዊንዶውስ 11 ታስክ ባራችንን በተለያየ መንገድ እኛ በምንፈልገው መልኩ ማስተካከል እንችላለን። በርከት ያሉ ኦፕሽኖችንም ዊንዶው ራሱ ይሰጠናል። እነዚህን ለማስተካከል ቀጥታ ባዶ የሆነው ቦታ ላይ ራይት ክሊክ እናደርጋለን። ከዛ ታስክ ባር ሴቲንግ የሚለውን እንነካለን። ልክ እሱን ስንነካ እነዚህ ኦፕሽኖች ይመጣሉ። እዚህ ጋር ሰርች የሚል አለ። ይሄ ሰርች የሚል የሚያሳየን እዚህ ታስክ ባሩ ላይ ያለችውን ሰርች አይከኗን ነው። እዚህ ጋር እንደምንመለከተው ሰርች አይከን ይለናል። ይሄ ለምን ያግዘናል? በዋናነት አንዳንድ የምንፈልጋቸው አፕሊኬሽኖች ካሉ፣ ፎልደሮች ካሉ፣ ፋይሎች ካሉ ወይም ኢቭን ኢንተርኔት ጋር የተገናኘ ኮምፒውተር ከሆነ ኢንተርኔት መጠየቅ ማግኘት የምንፈልጋቸውን ሰርች ማድረግ የምንፈልጋቸውን ነገሮች ቀጥታ እዚህ ጋር መጻፍ እንችላለን። ስለዚህ ይህን ክሊክ ስናደርገው እዚህ ጋር የሚከፍትልን ነገር አለ እና በርከት ያሉ ጥያቄዎችንም አፕሊኬሽኖችንም ፎልደሮችንም ማስገባት እንችላለን። ይሄ ነገር እዚህ ጋር አሁን ላይ የምናየው እዚህ ጋር እንደምንመለከተው ሰርች አይከን ኦንሊ የሚል ነው። ይህንን ለምሳሌ ሰርች አይከን ኤንድ ሌብል ብንለው እንደዚህ ክፍተት ይዞ ይመጣል። ሌላኛው አማራጭ ደግሞ ሰርች ቦክስ የሚለው ነው። ሰፋ ብሎ በዚህ መልክ ይመጣል ማለት ነው። መጠየቅ የምንፈልገውን ነገር እዚህ ውስጥ እንጠይቃለን ወይም መፈለግ የምንፈልገውን ነገር እዚህ ውስጥ እናስገባለን። ምናልባት ብዙም ጠቀሜታ የለውም የሚል እምነት ካደረብን ሃይድ ልንለው እንችላለን። ከዚህ ቦታ ይጠፋል ማለት ነው። የተሻለ ይሆናል ብዬ ማስበው ግን ብዙ ሰፊ ቦታም እንዳይዝ ሰርች አይከን ኦንሊ ብንለው በቂ መሰለኝ። አንዳንድ የምንፈልጋቸውን ነገሮች ዳይሬክትሊ እዚህ ጋር ሰርች ማድረግ እንችላለን። ሌላኛው ታስክ ቪው ምንለው ነው። ታስክ ቪው ማለት ምንድነው? እዚህ ጋር ኦፍ ነው፣ ለጊዜው ኦን ላድርገው እና እዚህ ጋር የምናየው ነው ታስክ ቪው ማለት። ታስክ ቪው በዋናነት የተከፈቱ ዊንዶዎችን የምንመለከትበት ነው። ክሊክ አድርገን እንየው። ክሊክ ስናደርግ እነዚህ ሁሉ አሁን ላይ ኮምፒውተር ውስጥ የተከፈቱ ነገሮች ናቸው። ፎልደሮች አሉ፣ አፕሊኬሽኖች አሉ፣ ሴቲንግ አለ፣ ክሮም አለ። ከነዚህ ውስጥ የፈለግነውን መርጠን አንዱን መክፈት እንችላለን። ሌላው ማድረግ የሚያስችለን ነገር እዚህ ጋር ቨርቹዋል ዲስክቶፕ አድርገን ዲስክቶፕ 1 ላይ ለስራ ማድረግ እንችላለን። ዲስክቶፕ 2 የሚለው ላይ ለመዝናናት ልንጠቀምበት እንችላለን። ዲስክቶፕ 3 ላይ ደግሞ የሚነበቡ ነገሮችን በተናጠል ማድረግም ይቻላል። ስለዚህ ይህንን ስንነካ የተከፈቱ ዊንዶዎችን ሁሉ ያሳየናል። አሁን ላይ አንድ ባዶውን ብቻ የመጣው ይሄ ሴሌክት ስለተደረገ ነው፣ ዴስክቶፕ 2 ላይ ስለሆነ ማለት ነው። በትክክል እየሰራሁበት ያለው ግን ዴስክቶፕ 1 ስለሆነ እሱ ጋር ነው መመለሰው። ስለዚህ ታስክ ቪው የሚለውን እዚህ ጋር ኦን ማድረግ እንችላለን ማለት ነው። ያው የራሱ ጠቀሜታ አለው፣ እንደሚመችን ልናደርገው እንችላለን። ይሄንን የግድ እነዚህን ሁሉ ስቴፕ ፐርሰናላይዜሽን ታስክ ባር ብለን መተን ይህን መክፈት ግድ አይደለም። ሾርት ከት አለው። ዊንዶው እና ታብ አንድ ላይ ስንነካ ይሄ ነገር ይመጣል ማለት ነው። ስለዚህ በዚህ መልክም ይሄንን አክቲቭ ማድረግ እንችላለን። ሌላኛው እዚህ ታስክ ባር ላይ ከስተማይዝ ከሚደረጉ ነገሮች ውስጥ ዊጀትስ ነው። ዊጀትስ ያው እዚህ ጋር እንደምናየው ኦፍ ነው። ኦን እናድርግና እንየው። እዚች ጫፍ ላይ ይታያል። እዚህ ጋር አንዳንድ ለምሳሌ እዚህ እንደምንመለከተው የአየር ሁኔታ፣ አንዳንድ ከኢንተርቴይንመንት ጋር የተያያዙ የፕሪሚየር ሊግ፣ የገበያ፣ የዜና ሁኔታዎችን ባጭሩ የምናይበት ቦታ ነው። ከፈለግነው ልንጠቀምበት እንችላለን፣ ካልፈለግነው ልናጠፋው እንችላለን። ስለዚህ ያው ብዙም ስለማልጠቀምበት ኦፍ አድርገዋለሁ። በቀጣይ የምናየው ሲስተም ትሬ አይከንስ የሚለውን ነው። ሲስተም ትሬ አይከንስ የምንለው እዚህ ታስክ ባሩ ታች ላይ የሚታዩትን አይከኖች ይጨምራል። እዚህ ቀንና ሰዓት የሚነግረን ቦታ አለ፣ የባትሪ ሁኔታ የሚነግረን አለ፣ ድምፅ ማስተካከያ፣ የኔትወርክ የመሰል ነገሮች፣ የቋንቋ እነዚህ ነገሮች የምንመለከትበት ቦታ ነው። እዚች ጋር ደግሞ ሂድን አይከን አለ። እሷን ክሊክ ስናደርግ እነዚህ ሁሉ ሲስተም ትሬ አይከን በሚባለው
ቦታ ላይ የሚገኙ አይከኖች ናቸው። እነዚህ እንዲታዩ እንዳይታዩ ማድረግ እንችላለን። ለምሳሌ ያክል አዘር ሲስተም ትሬ አይከንስ የምትለዋን እዚህ ጋር ቀስታለች፣ እሷን ስንነካት እንደዚህ አይነት ምልክት ይመጣልናል። እና ተጨማሪ በዚህ ከቀስት በኋላ የሚታዩትን ማጥፋት ከፈለግን ሂድን አይከንስ የምትለውን ኦፍ እናደርጋለን። እዚህ ጋር ቀደም ብሎ የነበረው ቀስት ይጠፋል። ስለዚህ ምንም ሂድን አይከን አይኖረንም ማለት ነው። ነገር ግን በርከት ብለው ያሉን አይከኖች ተረፍ ካለ ቦታ ከጠበበ ወደዚህ ወደ ሂድን ቦታው እንዲገቡ ከፈለግን ይህንን ኦን እናደርገዋለን። ሂድን አይከኗ አሁን ኦን ናት። ቺን ቀስቷን ስንነካ እዚህ ጋር ያልነበሩት ተጨማሪ አይከኖች ይመጣሉ ማለት ነው። ምናልባት ያው እንደ ተጨማሪነት እዚህ ሲስተም ትሬ አይከን ላይ እንዲገቡልን የምንፈልጋቸው አፕሊኬሽኖች ካሉ እዚህ ጋር መጨመር እንችላለን። በርከት ያሉ አሉ። እዚህ ጋር እንዲታዩልን የምንፈልጋቸውን አፕሊኬሽኖች መምረጥ ይቻላል። ኦልሬዲ ዙም ሚቲንግ ለምሳሌ ዊንዶው ሚዲያ ፕሌየር፣ ቴሌግራም ዴስክቶፕ፣ ቪኤልሲ ሚዲያ ፕሌየር እዚህ ጋር መርጠን ልንጨምራቸው የምንችላቸው ናቸው። ስለዚህ መምረጥ እዚህ ጋር እንዲመጡልን ስንፈልግ ኦፍ የነበረውን ኦን እናደርጋለን። እዚህ ጋር ይመጡልናል ማለት ነው። በተለይ ደግሞ በሚከፈቱ ሰዓት ወይም አንዳንድ ሜሴጆች ሲኖሩ፣ ኖቲፊኬሽኖች ሲኖሩ እዚህ ጋር ምልክት እናገኛለን ማለት ነው። ነገር ግን ማንፈልጋቸው ከሆነ የመረጠን ኦፍ ማድረግ እንችላለን። ያው አብዛኞቹ አፕሊኬሽኖች ኦፍ ተደርገዋል። ያው ከነዚህ ውስጥ የመረጥነውን ወደዚህ ጋር እንዲመጡልን ማድረግ እንችላለን ኦን በማድረግ ማለት ነው። ከዚሁ ከሲስተም ትሬ አይከኖቹ ጋር ተያይዞ የምናገኛቸው ነገሮች ያው እዚህ ጋር ታች ላይ የምናያቸው ናቸው። እዚህ ሰዓትና ቀን አለን። ክሊክ አድርገን ማየት እንችላለን ቀንና ሰዓቱን። መቀየር ከፈለግን ደግሞ ሴቲንግ ላይ ገብተን እዚሁ ጋር ዴት ኤንድ ታይም የሚለውን ማስተካከል እንችላለን። ኖቲፊኬሽን እዚህ ጋር ታች የምናየው እዚች ጫፍ ላይ የምናያት ነገር ናት። እና ኖቲፊኬሽኖች ሲኖሩ እዚህ ጋር ነው ብሊንክ የሚያደርገው ምልክት የሚያሳየን ማለት ነው። ሌሎቹ ያው ግልጽ ናቸው። የኔትወርክ ሁኔታዎችን ለማየት እዚህ ጋር አሁን ዋይፋይ ያለኝ እዚህ ኮኔክት ያደረኩበት ዋይፋይ አለ። ብሉቱዝ ኦን ማድረግ ይቻላል። ኔትወርኮቹን ማጥፋት ይቻላል። ኤርፕሌን ሞድ ማድረግ ይቻላል። ኢነርጂ ሴቨር እንደዚህ የመሳሰሉትን ነገሮች፣ ድምፅ ማስተካከል፣ ድምፅ ከፍ ማድረግ፣ ዝቅ ማድረግ፣ ብራይትነስ እነዚህ ማስተካከል ይቻላል። ሲቀጥል ኔክስት ፔጅ አለን። እዚህ ጋር ቀስት እንደምናየው ሌሎች ተጨማሪ አሉ። ኒርባይ ሼሪንግ አለ። ሆትስፖት ልናደርገው እንችላለን። ወደ ሌሎች ዋይፋይ ወደ ተገናኙ ዲስፕሌይ ዲቫይሶች ካስት ማድረግ እንችላለን። ፕሮጀክት ማድረግ ይቻላል። ከዛ በተጨማሪ እዚህም ተጨማሪ ሴቲንጎች ውስጥ በቀጥታ ወደዚህ መግባት ይቻላል። ስለዚህ እነዚህን ሁሉ ነገሮች እዚህ ሲስተም ትሬ አይከን ላይ ካሉት አይከኖች ማስተካከል እንችላለን ማለት ነው። በቀጣይ የምንመለከተው ታስክ ባር ቢሄቪየር ነው። አብዛኛውን ነገርም እዚህ ጋር ነው የምንመለከተው ማለት ይቻላል። እዚህ ጋር አሮ አለች፣ እሷን እንነካታለን። እሷን ስነካ መጀመሪያ ላይ የመጣው ታስክ ባር አላይንመንት የሚል ነው። እዚህ ጋር ሴንተር ይላል። ያው ዊንዶውስ 11 ባይ ዲፎልት ሴንተር ላይ አላይንመንት ሆኖ ነው የመጣው። ታስክ ባር አላይንመንት ማለት እነዚህ ከዊንዶ በተን ወይም ከስታርት በተን ጀምሮ ያሉት አይከኖችን ማለት ነው። እነዚህ አሁን ሴንተር ላይ ነው የሚያሳየው። ከፈለግን ግን ወደ ግራ ማድረግ እንችላለን። ይህንንም እችን ቀስቷን በመንካት ሌፍት ስንለው ግራ ጥጉን ይይዛል። መሀል ማድረግ ከፈለግን ሴንተር እንለዋለን። በዚህ መልክ ፖዚሽኑን መቀየር እንችላለን። እሺ፣ በቀጣይ የምንመለከተው አውቶማቲካሊ ሃይድ ዘ ታስክ ባር የሚለው ነው። አሁን ላይ ስንመለከተው ታስክ ባሩ ይታያል ግልጽ በሆነ መልኩ ማለት ነው። ዴስክቶፓችን ታች ላይ ግልጽ ሆኖ ይታያል። ነገር ግን
ይህንን አውቶማቲካሊ ሃይድ ታስክ ባር የሚለውን ክሊክ ባድርገው ወይም ቲክ ባድርገው እንደምንመለከተው ታስክ ባሩ አሁን አይታይም፣ የለም። ይሄ ያው አውቶማቲካሊ ሃይድ ስለተደረገ ነው። ነገር ግን እንዲታይልን ከፈለግን ከርሰሩን ወደ ታች ስናመጣው ይኸው እንደዚህ በግልጽ ይታያል ማለት ነው። በተለያየ ምክንያት ይህንን የምንፈልግበት አጋጣሚ ካለ አውቶማቲካሊ ሃይድ ታስክ ባር ማድረግ እንችላለን። ያው ዊንዶዎችን ስንከፍት የከፈትናቸው ዊንዶዎች በአጠቃላይ አፕሊኬሽንም ሆነ ዶክመንት ፉል ስክሪን ይታይልናል ማለት ነው። ሁሌም እንዲታይ ስለምፈልግ ቺን አንቲክ አደርጋታለሁ። እሺ በቀጣይ የምንመለከተው ሾው ባጅስ ኦን ታስክ ባር አፕስ ነው። ያው እነዚህ ታስክ ባር አፕስ ናቸው። እዚህ ጋር የምንመለከታቸው አይክኖች በአጠቃላይ ታስክ ባሩ ላይ ያሉ አፖች ናቸው። ባጅ ማለት ደግሞ ኖቲፊኬሽኖች ሲኖሩ እንዲታዩ ማድረግ ማለት ነው። ለምሳሌ አሁን እዚህ ጋር ዋትሳፕ አፕ አለኝ። ዋትሳፕ አፑ ወደ 54 የሚሆኑ ኖቲፊኬሽኖች አሉት፣ ሜሴጆች፣ የተለያየ ኖቲፊኬሽን ማለት ነው። ያ ማለት ነው በሌላ ቋንቋ። ለምሳሌ እናጥፋና እንየው። ይሄንን ሾው ባጅስ የሚለውን ስናጠፋ ዋትሳፕ ላይ የነበረው ኖቲፊኬሽን ይጠፋል። ይሄን ክሊክ ስናደርገው ግን እንደዚህ ይታያል ማለት ነው። ልክ እንደዛው ሌሎች አፕሊኬሽኖች ላይ አዳዲስ የሆኑ ኢንፎርሜሽኖች ሲኖሩ በዚህ መልክ ባጅ ያሳየናል ማለት ነው። ከዚህ ጋር ተመሳሳይ የሆነው ሾው ፍላሽንግ ኦን ታስክ ባር አፕስ የሚለው ነው። እዚህ አሁን አንድ አፕሊኬሽን ላይ ልክ እዚህ ጋር ኖቲፊኬሽን እንዳለው ሁሉ አፕሊኬሽን መከፈቱን የሚያሳየን ሁኔታ ሲኖር ፍላሽ ያደርጋል። ልክ ያ ማለት ነው በሌላ ቋንቋ። እሺ እዚህ ጋር ግሬድድ አውት የሆነው እንደምንመለከተው ተጨማሪ የሆኑ ዲስፕሌይ ለዲስፕሌይ የምንጠቀምባቸው መሳሪያዎች ኮምፒውተሩ ላይ የተገጠሙ ከሆነ ያንን ለማሳየት ነው የምንጠቀምበት። በቀጣይ ደግሞ የተቀመጠው ሼር ኤኒ ዊንዶውስ ፍሮም ማይ ታስክ ባር የሚለው ነው። ይሄኛው ለምሳሌ ያክል ሚት ላይ ጉግል ሚት ሊሆን ይችላል፣ ዙም ላይ ሊሆን ይችላል፣ ወይም የማይክሮሶፍት ቲም ሚቲንግ ላይ ሊሆን ይችላል። አንዳንድ የተከፈቱ ዊንዶዎች ላይ ያሉትን ነገሮች ሼር ማድረግ ከፈለግን ይሄ ያቀልልናል ማለት ነው። ሌላኛው እዚህ ቀጥሎ ያለው ሰሌክት ዘ ፋር ኮርነር ኦፍ ዘ ታስክ ባር የሚለው ፋር ራይት ኮርነር የምንለው እዚህ ጋር ጥግ ላይ ያለችው ነው። ያው አሁን ታስክ ባሩ አካባቢ ጥግ ላይ ከርሰሩን ስወስደው ሾው ዴስክቶፕ የሚል አለ። አሁን በርከት ያሉ ዊንዶዎች ተከፍተው ቢሆን ማለት ነው ቶሎ ወደ ታስክ ባሩ መመለስ ብንፈልግ እዚህ ጥግ ላይ ከርሰሯን ይዤ ጥግ ላይ ክሊክ ሳደርገው ታስክ ባሩ ይመጣል ማለት ነው። መልሼ ክሊክ ሳደርገው ስሰራበት የነበረው አፕሊኬሽን ወይም ዊንዶ ወይም ዶክመንት ተመልሶ ይመጣል ማለት ነው። ስለዚህ የዚህ ጠቀሜታ ሰሌክት ዘ ፋር ኮርነር ኦፍ ታስክ ባር ቱ ሾው ዘ ዴስክቶፕ የሚለው ይሄ ነው ጠቀሜታው። በቀጣይ ኮምባይን ታስክ ባር በተንስ ኤንድ ሃይድ ሌቭልስ የሚል ነው። እዚህ ጋር ኦልዌይስ በሚል ያሳያል። ስለዚህ አሁን ላይ እየሰራ ያለው በዛ ልክ ነው ማለት ነው። ይሄ ምንድነው የሚያገለግለን ከተባለ ተመሳሳይ የሆኑ አፕሊኬሽኖች ወይም ፎልደሮች ወይም ዶክመንቶች በአንድ አይከን ተወስነው እናያቸዋለን ማለት ነው። ለምሳሌ ያክል እዚህ ጉግል ክሮም ላይ 2 ታብ ከፍቻለሁ፣ ግን በአንድ አይከን ነው እየታየ ያለው። እዚህ ጋር ለምሳሌ ወደ 4-5 ፎልደሮች ከፍቻለሁ፣ ግን ፎልደሩን በተናጠል በአንድ ፎልደር ነው እዚህ ጋር ምልክት የሚያሳየው ማለት ነው። ስለዚህ ይሄን ነገር ለምሳሌ ያክል ኦልዌይስ የሚለውን ኔቨር ብለው ይኸው እዚህ ጋር አንድ ላይ የነበሩት ፎልደሮች እነዚህ 5ቱ እዚህ ጋር በተናጠል እንመለከታቸዋለን ማለት ነው። ያ ብቻ ሳይሆን ኢቭን ታስክ ባሩ እየሞላ ስለሆነ የታስክ ባሩ አይከኖች ራሳቸው አንሰዋል። እዚህ ጋር ስንመለከት ሾው ስሞለር ታስክ ባር በተንስ የሚለው ዌን ታስክ ባር ኢዝ ፉል የሚለው ልክ አሁን እንደሆነ ማለት ነው። ታስክ ባሩ ሙሉ ሲሆን
አይከኖቹ በጣም እያናነሱ ነው የምንመለከታቸው። ስለዚህ ይሄ ኮምባይን ታስክ ባር በተንስ ሃይ ሌቭልስ የሚለው ኦልዌይስ መሆኑ ታስክ ባሩ ላይ ያለውን መጨናነቅ ይቀንሳል። እንደዚህ እንደምንመለከተው በጣም አነስተኛ በሆኑ አይከኖች ሪፕሬዘንት ይደረጋሉ ማለት ነው። ስለዚህ ሁለቱን ያው አንድ ላይ አየናቸው ማለት ነው። ምናልባት ይህንን ግልጽ ካልሆነ ሾው ስሞለር ታስክ ባር አይከንስ የሚለው ቅድም ይህንን ስንበትነው ሁሉም ትንሽ እንደሆነ ተመልክተናል። አሁን ደግሞ እዚህ ጋር ኦልዌይስ ብንለው ያው እንደምንመለከተው ታስክ ባር አይከኖቹ በጣም ትንሽ ይሆናሉ ማለት ነው። ሁሌም ከሆነ ኔቨር ካልነው ደግሞ ሁሌም አቨሬጅ ሳይዝ ሆኖ በዚህ ልክ እናገኘዋለን ማለት ነው። ስለዚህ የተሻለ የሚሆነው ምንድነው when task bar is full የሚለውን ታስክ ባር ላይ ከምናደርጋቸው ነገሮች ውስጥ አንዱ እዚህ ጋር ላንጉዌጅ ኦፕሽኖችን እዚህ ጋር ማስቀመጥ እንችላለን። ላንጉዌጅ ኦፕሽኖችን ለማስቀመጥ በርከት ያሉ መንገዶች አሉ። አንደኛ ቀጥታ ሴቲንግ ላይ መግባት እንችላለን። ሴቲንግ ላይ ታይም ኢን ላንጉዌጅ የሚለውን እንነካለን። ከዛ በጣም ቀላሉ መንገድ ላንጉዌጅ ኢን ሪጅን ወደሚለው እንገባና እዚህ ጋር አድ ላንጉዌጅ እንለዋለን። አድ ላንጉዌጅ ስንል ያው ኮምፒውተር ውስጥ ወይም ሲስተሙ ላይ ካሉት ቋንቋዎች ውስጥ በርከት ያሉትን እንደ አማራጭ ያመጣልናል። የፈለግነውን ቋንቋ እዚህ ውስጥ ካሉት ውስጥ መምረጥ እንችላለን፣ የምንጠቀምበትን ቋንቋ ማለት ነው። ጀስት ለማሳየት ያክል ብቻ ስለሆነ ለምሳሌ ያክል የደች ቋንቋ ይጨመርልን ብንል ኔክስት እንለዋለን። ኢንስቶል። አሁን እዚህ ጋር እንደምንመለከተው የደች ቋንቋ እየጨመረልን ነው ያለው ማለት ነው። ስለዚህ እዚህ ጋር ብንመለከት አሁን የደች ቋንቋ ተጨምሯል ማለት ነው። መጀመሪያ እንግሊዝኛ ነበር፣ አማርኛ ነበር። አሁን የደች ቋንቋ ተጨምሯል ማለት ነው። ያው ለማሳየት ያክል ስለሆነ ምናልባት እችን ነገር አላገኘናትም ከሆነ ባዶ ከሆነ ያው ዲፎልት ቋንቋው እንግሊዝኛ ነው የሚሆነው የሲስተሙ ቋንቋ፣ በዛ ልንሄድበት እንችላለን። ሌላኛው ሁለተኛው መንገድ ሴቲንግ ላይ እንመጣለን። አሁንም ታይም ኢን ላንጉዌጅ የሚለው ላይ እንገባና ታይፒንግ የሚል አለ። ከዛ ታይፒንግ የሚለው ላይ አድቫንስድ ኪቦርድ ሴቲንግስ የሚለውን እንነካለን። ከዛ ላንጉዌጅ ባር ኦፕሽንስ የሚል አለ፣ እሱን እንነካለን። ከዛ እዚህ ጋር ዶክድ ኢን ታስክ ባር የሚለው ከሌለ ያው እሱን ክሊክ እናደርጋለን። ኦልሬዲ የኔ አክቲቭ ስለሆነ እሱን እናደርጋለን። ሾው አዲሽናል ላንጉዌጅ ባር አይከንስ ኢን ታስክ ባር የሚለውንም ቲክ እናደርግና አፕላይ ብለን ነው እንወጣለን። የኔ ኦልሬዲ እዚህ ተጨማሪ ቋንቋ ስላለበት ግሬድ አውት የሆነው ማለት ነው። ስለዚህ በዚህ በሁለቱ መልክ ላንጉዌጅ መጨመር እንችላለን። ሌላኛው እዚህ ላይ አሁን የምናያቸው ታስክ ባሩ ላይ የምናያቸው አይከኖች አሉ ወይም በተኖች አሉ። እነዛን ነገሮች እዚሁ ታስክ ባር ላይ ሁሌም እንዲኖሩ እንዴት ነው የምናደርገው የሚለው ነው። በጣም ቀላል ነው መንገዱ። ለምሳሌ የምንፈልገው አፕሊኬሽን ይኖራል እንበል። ለምሳሌ እዚህ ጋር ኦዳሲቲ የሚል አለ። እሱን ታስክ ባር ላይ እዚህ እንዲመጣልኝ ከፈለኩኝ አንድ አማራጭ ራይት ክሊክ ላደርገው እንችላለን። ከዛ እዚህ ጋር ፒን ቱ ስታርት የሚል አለ። ፒን ቱ ስታርት እዚህ ጋር አይመጣም። ፒን ቱ ስታርት እዚህ ጋር አይመጣም። ፒን ቱ ስታርት የሚመጣው እዚህ ጋር ነው። ለምሳሌ አሁን ለማሳየት ያክል ስታርት በተንን ስንነካ እዚህ ጋር ኦዳሲቲ የለም። ግን ኦዳሲቲ እዚህ ጋር ስታርት በተን ላይ እንዲመጣልኝ ከፈለኩኝ ራይት ክሊክ አድርግና ፒን ቱ ስታርት እለዋለሁ። ስታርት የሚለው ላይ ስገባ እዚህ ጋር አሁን ኦዳሲቲ መጥቷል ማለት ነው። ነገር ግን እዚህ ጋር እንዲመጣ ከፈለኩኝ ምንድነው ማደርገው? ይዤ ድራግ ላደርገው እችላለሁ። ስለዚህ እዚህ ጋር አሁን ፒን አደረገ ማለት ነው። ድራግ ነው ያደረኩት።
አንድ አማራጭ እዚሁ ነው። ሌላኛው አማራጭ ደግሞ እዛው የተከፈተበት ቦታ ላይ ፒን ማድረግ እችላለሁ። ለምሳሌ ያክል ቀለል ያለ ፕሮግራም እንሂድ። ቴሌግራም አለ እዚህ ጋር አሁን እዚህ ምንም ቴሌግራም የለኝም። ቴሌግራምን ከፍተዋለሁ። ቴሌግራም ከፍቶልኛል። እዚህ ከከፈተልኝ በኋላ እዚሁ የተከፈተበት ቦታ ራይት ክሊክ አድርግና ፒን ቱ ታስክ ባር የሚል አለ። እሱን እነካለሁ። ስለዚህ አሁን ታስክ ባር ላይ ያለውን ቴሌግራም አፕሊኬሽኑን ማለት ነው አሁን ኦልሬዲ ስለከፈትኩት እዚሁ ባለበት ነው ፒን ቱ ታስክ ባር ያልኩት። እዚህ ጋር ባጠፋው ራሱ ከታስክ ባር ላይ አይነሳም። ከዚህ ከታስክ ባር ላይ እንዲነሳ የምፈልግ ከሆነ ግን ቅድም እንዳደረግኩት እዚህ ጋር ፒን ለማድረግ ራሱኑ ራይት ክሊክ ነበር ያደረግኩት። አሁንም መልሼ ራይት ክሊክ አድርገውና አንፒን ፍሮም ታስክ ባር እለዋለሁ። ክሊክ ሳድርገው ከዚህ ይነሳል ማለት ነው። አሁን ለምሳሌ ዋትሳፕ እዚህ ጋር አሁን ፒን እንዲሆነ ነው አልተከፈተም። ራይት ክሊክ አድርጌ አንፒን ብለው ከዚህ ይነሳል ማለት ነው። ሌላው የኮምፒውተራችን ታስክ ባር ልናደርግ ብዙ ጊዜ የምንፈልገው ነገር ከለሩን መቀየር ነው። ከለሩን ለመቀየር አንዳንድ የምንሄድባቸው መንገዶች አሉ። እውነት ለመናገር ያን ያክል በርከት ያለ ነፃነት የለውም። እውነት ለመናገር ያው እዚህ ሴቲንግ ላይ እንገባና ፐርሰናላይዜሽን እንለዋለን። ከዛ እዚህ ከለርስ የሚል አለ። ከለርስ የሚለው ላይ ክሊክ እናደርጋለን። እዚህ ጋር እንደምንመለከተው ኦልሬዲ የራሱ የዊንዶውስ ቲም አለን። እዚህ ሞድ አለ። እዚህ ይህንን ሞድ አሁን ላይ የሚታየው ላይት ሞድ ነው። ሌላኛው ሞድ ደግሞ ዳርክ ሞድ ነው። ዳርክ ሞድ ስንለው ኤቭሪቲንግ ብላክ ይሆናል፣ ሁሉም ነገር ማለት ነው። ታስክ ባሩም ዊንዶውም ኤቭሪቲንግ። ስለዚህ ያው ሁለት ሞዶች ናቸው የተሰጡት። ላይት ሞድ አለ፣ ዳርክ ሞድ አለ። ሌላኛው ግን ማድረግ የምንችለው ነገር ምንድነው? ከስተም ሞድ ላይ ማድረግ እንችላለን። ከስተም ሞድ ስናደርግ አንዳንድ ምርጫዎች አሉን ማድረግ የምንችላቸው። ስለዚህ አሁን እዚህ ጋር ከስተም ብለነዋል። ይሄ ዳርክ ሞድ ምንድነው? ይሄ እንዳለ ማለት ነው። በተለይ ይሄኛው ዲፎልት ዊንዶውስ ሞድ የምንለው እንዳለ ማለት ነው። ይህንን ለማሳየት ነው። አፕ ሞዱም አፕሊኬሽኖችንም ስንከፍት ያው በጥቁር ነው የሚከፈቱት። ለምሳሌ ያክል እዚህ ጋር እንደምንመለከተው ዊንዶውስ ክሮም ከፍቻለሁ። ክሮምም በጥቁር ነው የሚመጣልን ማለት ነው። ስለዚህ አንድ በአንድ ስንቀይረው ብንመለከት ለምሳሌ ዊንዶውስ ሞዱ ላይት ሞድ ሆኖ አፕሊኬሽን ሞዱን ዳርክ ማድረግ እንችላለን፣ ወይም የተገላቢጦሽም ማድረግ እንችላለን። ለምሳሌ አፕሊኬሽን ሞዱን ላይት አድርገን ዊንዶውስ ሞዱን ደግሞ ዳርክ ማድረግ እንችላለን። ለምሳሌ እናየው አንድ በአንድ። ዊንዶው ላይት ብናደርገው ዊንዶውስ ሞዱ ጠቅላላ ላይት ይሆናል ማለት ነው። ግን አፕሊኬሽኖች ሲከፈቱ በጥቁር ነው የሚከፈቱት ማለት ነው። ያው እዚህ እንደምንመለከተው ዊንዶው ሞድ ስንለው ይመጣል፣ ኖቹ ግን በዳርክ ይመጣሉ ማለት ነው። ገልብጠን ደግሞ እንመለከተው። ይህንን ዳርክ ሞድ እናድርገው ነው። ይህን ደግሞ ላይት ሞድ እናድርገው። ዊንዶው በአጠቃላይ ዳርክ ሞድ ላይ ይሆናል። እዚህ ጋር እንደምንመለከተው ዲፎልት ዊንዶውስ ሞድ ዳርክ ይሆናል፣ አፕሊኬሽኖቹ ላይት ይሆናሉ ማለት ነው። ያው ቅድም ስናይ እንደነበረው ክሮም ስንመለከት አሁን ላይት ነው እንዳለ፣ ከለሩ ፈካ ያለ ከለር አለ። ታስክ ባሩን ስንመለከት ግን ጥቁር ነው። በቃ ይሄው ነው ያለን ነፃነት፣ ይሄን ያክል ነው። ከዚህ የተለዩ ነፃነቶች የሉንም። ሌላው ማድረግ የምንችለው ነገር የትራንስፓረንሲ ኢፌክት የሚለው ነው። ይሄ ምናልባት ዊንዶው 7ን የሚያውቁ ሰዎች በብዛት የሚያስታውሱት ይመስለኛል። ዊንዶውን ከማጨናነቅ አላስፈላጊ ሪሶርስ እንዲባክን ከማድረግ ያለፈ ብዙም ትርጉም የለውም።
ውበት ለመጨመር ካልሆነ በስተቀር ምንም ጥቅም የለውም። ስለዚህ ይህንን ባለበት መተው የተሻለ ይሆናል። ሌላኛው እና በጣም ጠቀሜታ እንዳለው የሚታወቀው አፕሊኬሽን እዚህ ታች ላይ ታስክ ባሩ ላይ የምናየው ኮፓይለት ነው። ኮፓይለት ያው አርቲፊሻል ኢንተሊጀንስ ነው። አሁን ላይ በብዙ መልኩ አርቲፊሻል ኢንተሊጀንስ ትልቅ ድጋፍ እያደረገ እንዳለ ይታወቃል። ስለዚህ ማይክሮሶፍት ያዘጋጀው ከዊንዶ ጋር አብሮ የሚመጣው አርቲፊሻል ኢንተሊጀንስ ኮፓይለት ይባላል። እና ይሄን ኮፓይለት በቀጥታ አክሰስ ማድረግ ከፈለግን እዚሁ ጋር ክሊክ አድርገን ልንጠቀምበት እንችላለን ማለት ነው። ካልፈለግነው ከዚህ ጋር ማንሳት ከፈለግን ጀስት ራይት ክሊክ አድርገን አንፒን ማድረግ እንችላለን ማለት ነው። ስለዚህ በዚህ መልክ ታስክ ባራችን ላይ አንዳንድ ማስተካከያዎች በማድረግ ታስክ ባራችንን በምንፈልጋቸው እና በብዛት ደጋግመን በምንጠቀማቸው አፕሊኬሽኖች ፖፑሌት ማድረግ እንችላለን ማለት ነው። ስለዚህ ኦል ኢን ኦል የኮምፒውተራችንን ታስክ ባር በዚህ መልክ ማስተካከል ወይም በዚህ መልክ እኛ በምንፈልገው መልኩ ልናደርገው እንችላለን ማለት ነው። አብረን ስለቆየን እናመሰግናለሁ። አንዳንድ ያላስተዋልኩት እናንተ በተሻለ የምትሰሩበት ሌሎች አካሄዶች ካሉ ኮመንት ላይ ብትገልጹልኝ ደስ ይለኛል። አመሰግናለሁ።